ባልና ሚስት ከተጋቡ 4 ዓመታትን አስቆጥረዋል። ግን ልጆች መውለድ አይችሉም ነበርና ወደ ሐኪም ቤት ችግሩን ለማወቅ ይሄዳሉ። አስፈላጊው ምርመራ ማድረግ እንዳለባቸው ተነግሯቸው ወደ ቤታቸው ይመለሳሉ። የምርመራውን ውጤት ለመስማት ባል ወደ ሐኪም ቤት ቀድሞ ያመራል። ዶክተሩ ጋር ሲገባም የተነገረው ውጤት እጅጉን አሳዛኝ ነበር። ባለቤቱ መውለድ አትችልም፣ መሃን ናት። ባል የሰማውን ዋጥ በማድረግ አላህን ያመሰግናል። ለዶክተሩም እንዲህ ይለዋል፣ ባለቤቴን ይዤ እመጣለሁ፣ ግን ስትመጣ መውለድ እንደማትችል አትንገራት፣ ይልቁንስ እኔ መውለድ እንደማልችል አሳውቃት በማለት ለምኖ ያሳምነዋል። ዶክተሩም ባል ያለው እሺ በማለት ለሚስት ባለቤቷ መውለድ እንደማይችልና ተስፋቸው አንድ አላህ ብቻን መማጸን ነው ሲልም ከምክሩ ጋር ውጤቱን ያሳውቃታል። ብዙም አልቆዩም ወሬ ባልና ሚስት ቤተሰቦች ዘንድ ይሰራጫል። በዚህ መልኩ ለ5 ዓመታት ያህል ከኖሩ በኋላ ሚስት ለባል ከዛሬ ጀምሮ ከሱ ጋር መኖር እንደማትችልና ዘር ፍሬዋን ልጆቿን ወልዳ ማየት እንደምትፈልግ ትነግረዋለች። ባልን በጣም ሀዘን እየተሰማው ይህ የአላህ ውሳኔ ነው፣ እባክሽን በአላህ ላይ ያለሽ ተስፋ የጠነከረ ይሁን በማለት ነገሩን ለማርገብ ይሞክራል። እሷም ጥሩ ይህንን ዓመት እታገሳለሁ፣ ከዛ በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ ትለዋለች። እሱም በአላህ ላይ ተስፋውን አስጠግቶ ይስማማል። ሱብሃንአላህ የአላህ ውሳኔ ሆኖ በዛው ዓመት ሚስት በኩላሊት በሽታ ትጠቃለች። ሐኪሞቹም ግዴታ ኩላሊቷ መቀየር እንዳለበትና ካልሆነ ነገሮቹ ሊከብዱ እንደሚችሉም ይነግሯታል። ሚስትም ይህንን ስትሰማ ወቀሳዋን በባል ላይ አጠናክራ ቀጠለች። ሰበቡ አንተ ነህ፣ ፍታኝ ኑሮ ልኖርበት ስልህ እምቢ ብለህ ብዙ ወቀሰችው። በዚህ ወቅት ባል ባለቤቱን አስፈቅዶ ኩላሊት በፈቃደኝነት ለባለቤቱ የሚሰጥ ሰው ለማፈላለግ ከሀገር ውጭ እንደሚሳፈር ይነግራትና ተሰናብቶ ከሆስፒታሉ ይወጣል። ብዙም አልቆየም። ከሳምንት በኋላ ይደውላል። አልሐምዱሊላህ ኩላሊት የሚሰጥ ሰው አግኝቻለሁ አብሽሪ በማለት ያበስራታል። አንድ የአረብ ሀገር ተወላጅ ወጣት ያለችበት ሆስፒታል ድረስ መጥቶ ኩላሊት ሊሰጣት ፈቃደኛ መሆኑን ይነግራታል። ቤተሰቡ ሁሉ ተደስቶ ዱዓው ዘነበበት። ለነገሩ ኩላሊቱን የሚሰጠው በእርግጥም ባል እንጂ ይህ ወጣት አልነበረም። ሚስትና ቤተሰብ እንዳያውቁ የተጠቀመው ዘዴ ነበር። ባል አስፈላጊውን የቀዶ ጥገና ከተደረገለት በኋላ ኩላሊቱን ለሚስት ይሰጥና የኩላሊት ዝውውሩ በተሳካ መልኩ ይጠናቀቃል። አልሐምዱሊላህ ሚስትም ሙሉ ለሙሉ ጤንነቷ ተመልሶላታል። መቼም ይህንን ከፍተኛ ክፍያ የከፈለን ባል ድካምና በአላህ ላይ ያለውን ተወኩልና ኢማን ብሎም ተስፋ አላህ በከንቱ አይተወውም አይደል? ብዙም አልቆዩም ሚስት የመጀመሪያ ልጇን መጸነሷን አወቀች። አላሁ አክበር። በ9ኛ ወር የመጀመሪያ ልጅ ተወለደ። ቤተሰብ ሁሉ በደስታ ተዋጠ። ይሄን ሁሉ የቀን ውሎውን መዝገብ ላይ ከማስፈር ባል አልተዘናጋም ነበር። በዚህ ሁኔታ ላይ ሳሉ አንድ ቀን በቤት ውስጥ ካለ ጠረጴዛ ላይ ይህንን መዝገብ ረስቶ ጥሎት ከቤት ይወጣል። ሚስትም አንስታ ማንበብ ትጀምራለች። ያን የነበር እውነታውን ሁሉ ያወቀችው በልቅሶ ተዋጠች። ወዳውኑ ባልጋ ደውላ ተንሰቅስቃ እውነታውን እንዳወቀች አስረዳችው። እሱም እያለቀሰ ምን ያህል እንደሚወዳት ነገራት። ከዛ ጊዜ ጀምሮ ሚስት ለሱ ካላት ክብርና ከፍተኛ ውዴታ የተነሳ ከዛች ቀን ጀምሮ ቀና ብላ በሙሉ አይኗ ደፍራ እንዳላየችው ላለፉት 10 ዓመታት ብቻዋን ያለቅስ እንደነበርና እንባውን ይጠርግለት የነበረ ሰው እንዳልነበር እና ዛሬ ባለቤቱ ስታለቅስ አይዞሽ በማለት እንባዋን እንደሚያብስላት ይነግራታል። ይሄው ነው ታሪኩ። አያችሁ አይደለ ሶብር ምን ያክል ነገር እንደሚያስፈልገን። የሶብር ውጤቱ መጨረሻው ጣፋጭና አስደሳች ነው፣ ሁሌም ቢሆን ማለት ነው። ወደ መልካም ነገር ያመላከተ ሰው የሰራውን ያክል አጅር ያገኛል ብለዋል ረሱል አለይሂ ሰላቱ ወሰለም። ይሄንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።